ለሳሳ አላድግ ላለ ጸጉር እንዲሁም ደግሞ እየተነቃቀለ ለሚያስቸግር ጸጉር የሚሆን አዲስ ውህድ ይዤ መጥቻለሁ። ሰላም አበባ ነኝ። ዛሬ በአዲስ ቪዲዮ መጥቻለሁኝ። በመጀመሪያ እንኳን ለጸሎተ ሐሙስ በሰላም አደረሳችሁ። ለጸሎተ ሐሙስ በሰላም እንዳደረሰን ለብርሃነ ትንሣኤው በሰላም ያድርሰን። እዚህ ጋር እንግዲህ ዛሬ ያዘጋጀሁት ሽንኩርት፣ እሬት እንዲሁም ደግሞ ሮዝሜሪና አብሽ ናቸው። እነዚህን ነው ዛሬ ይዤ የመጣሁት። አብሹንና ሮዝሜሪውን አንድ ላይ እንደዚህ አድርጌ ውሃ አድርጌ ቀቅለዋለሁኝ። እዚህ ደግሞ እሬቱንና ሽንኩርቱን ከትፌ አዘጋጅቻለሁኝ። አብሹና ሮዝሜሪው እስኪፈላ ድረስ ሽንኩርቱን እንደዚህ አድርጌ ትንሽ ውሃ አድርጌበታለሁ ብቻውን፣ ምክንያቱም ውሃ በደንብ ስለሌለው ውሃ አድርጌ እንደዚህ ፈጭቸዋለሁ። እንደምታዩትኝ ውሃ በደንብ አለው። የቀቀልኩት አብሽ ደርሷል። ፈልቶ አውጥቻ ቀዝቅዤዋለሁኝ እና እዚህ ጋር አምጥቼ ትንሽ ውሃ ጨምሬበታለሁኝ በደንብ አልሞ እንዲፈጭልኝ ማለት ነው። እዚህ ጋር እንደምፈልገው አድርጎ ፈጭቶልኛል። የመጀመሪያውን ሽንኩርት ፈጭቶ የነበረውን እዚህ አምጥቼ አንድ ላይ አዋህደዋለሁኝ። በደንብ አድርጌ ፈጭቸዋለሁ አንድ ላይ፣ ምክንያቱም በተናጥል ከምጠቀማቸው አንድ ላይ ብጠቀማቸው ጥቅም ስለማገኝባቸው ማለት ነው። ውህዱን አዘጋጅቼ ጨርሻለሁኝ። እዚህ ጋር አምጥቼ ባቡጀዲ በደንብ አድርጌ ጨምቀዋለሁ። አጥልዬ ነው ሁሌ የምጠቀመው። አላድግ ላለ ጸጉር እንዲሁም ደግሞ ፎረፎር ላለ ለሚነቃቀል ጸጉር የሚመከሩ አትክልቶች ናቸው። ስለዚህ እነዚህም በቀላሉ በቤታችን ውስጥ ሰርተን መጠቀም እንችላለን። ብዙ ነገር ማድረግ አይጠበቅብንም። ውጭ ከምንገዛ ቤት ሰርተን እንደዚህ መጠቀም እንችላለን ማለት ነው። እዚህ ጋር እንግዲህ ውህዴ እንደዚህ ጸጉሬ ላይ በደንብ አድርጌ ማሳጅ እያደረግኩኝ ልክ እንደ ሁል ጊዜው ነው የምጠቀመው። እንደዚህ አድርጌ ሁሉም ቦታ ፊት ለፊቴ እኔ ጸጉሬ የለውም እና ፊት ለፊቴ በደንብ አድርጌ ማሳጅ አድርጌ ሁሉም ቦታ ላይ የምፈልገው ቦታ ላይ ነው እያደረግኩኝ ያለሁትኝ። እንግዲህ እንደነዚህ አይነት ነገሮችን በቀላሉ ቤታችን ላይ መስራት እንችላለን። ውጭ መግዛት አይጠበቅብንም። በቀላሉ ጸጉራችንን መንከባከብ እንችላለን። የኛ ስንፍና ካልሆነ በስተቀር በጣም አዳጋች ነገር አይደለም። በሳምንት ወይም ደግሞ ጸጉራችንን መታጠብ በምንፈልግበት ሰዓት ብቻ አንድ ጊዜ የምንሰራው ነገር ነውና እንደዚህ እያደረግን የጸጉራችንን ጤንነት መመለስ እንችላለን። ይህን ይመስላል ዛሬ የሰራሁት ውህድ። እናንተም ተጠቀሙበት ለማለት ነው። ለቻናል አዲስ የሆናችሁ ሰዎች ሰብስክራይብ አድርጉኝ፣ ላይክ ሼር አድርጉልኝ። ለጸጉራችን ተስማሚ የሚሆኑ ነገሮችን እነሱን እየመረጥኩኝ ነው ወደ እናንተ ማመጣላችሁ። እኔ የምጠቀመውን የሚጠቅመኝን የጠቀመኝን ነገር ነው ለእናንተ ማመጣላችሁ። የምትሰጡኝ አስተያየት ካለ እቀበላለሁኝ። የምትፈልጉት ነገር የምትጠይቁኝ ጥያቄም ካለ እሱን ማቀውን ነገር መልሳለሁኝ። እኔ ከሚሰራው ስራ ጋር የሚሄድ ነገር ብቻ ከጠየቃችሁኝ ለኔ የጠቀመኝን ነገር ለእናንተ ምነግራችኋለሁ ማለት ነው። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። እንግዲህ መልካም የትንሣኤ በዓል ይሁንላችሁ ለሁላችሁም ብያለሁኝ። ባይ ባይ።